አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ከኔ ጋር አልሐምዱሊላህ ደህና ነኝ። እንዴት ናችሁ? ሰላም ናችሁ? ሰላም 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 ብያለሁ። እና እንዴት ናችሁ? አማን ናችሁ ወይ? ለቤት አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ማለት ነው ወደ ዛህራ ቤት ተቀላቀሉ ማለት ነው ቤተሰብ እና እንዴት ናችሁ? ተናፍቃችኋል፣ ናፍቄያችኋለሁ፣ ናፍቃችኋለሁ። የምር ጠፍቻለሁ። ቪዲዮ ከሰራሁ በጣም ቆየሁ ማለት ነው። እና እንዴት ናችሁልኝ? እና ዛሬ እንግዲህ ያው ብርድ አይደል ወቅቱ እና ብርድ ከመሆኑ በተነሳ ያው ወጣ ወጣ ትላላችሁ ምናምን እና እንደዚህ እና እስኪ ለማንኛውም ሰፈራችን ምናምን እንደዚህ ሀዲቃችንን እያያችሁ በዛ ላይ ደግሞ ሰብስክራይብ እያደረጋችሁ ምናምን ከኔ ጋር አብራችሁ ሆኑ ማለት ነው። የምታበረታቱኝ ጀዛኩሙላሁ ኸይረን እና እላችኋለሁ። የሆነ ነገር ልጋብዛችሁ ማለት ነው። ዝም ማለት ልመዱ ይለናል ኡስታዝ የሱፍ ኢብራሂም ማለት ነው። ዝም ማለት ልመዱ እና እስኪ አብረን እንከታተል ማለት ነው። እያዳመጣችሁ እንግዲህ ከኔ ጋር አብራችሁን ቆዩ ማለት ነው። ሰላም አለይኩም በኔ በኩል ማለት ነው። መለሳለሁ። ሙስሊሞች እሽቅድድማችን ምን ላይ ሆነዋል? ዱንያ ላይ ሆናል አይደለ? ካንተ በላይ መስጂድ መስጂድ ሳይመጣ ቀርቶ እችን ከተማ ማለት ነው በአንድ እግሩ አቁሞ ስራ በመስራቱ ነገር ግን አሉ ያንን ሁላ አድርጎ ለዱንያ ለአኸራ የሚባል ሰዓት ስላልሰጠ ያን ሁላ አድርጎ አላህ ከጻፈለት ውጭ አገኘም አሉ ነብዩ አለይሂ ሰላም። እኔ ነብይና መልእክተኛ በመደረጌ እንዳታልልሽ እኔ ላንቺ ማደርገው ነገር የለም። አልহামዱሊላህ እስልምና ላይ ኖረው እስልምና ላይ ነው ሄዱት። እኔና እናንተ ነገ በምን ላይ እንደምንሄድ አናውቅ። ስለዚህ ኢኽዋኒ ያኸራ በሉ። ዱንያ ዛሬ ታገኛታለህ ነገ የለች። አላሁ አክበር አላሁ አክበር። لدى فنادق ومنتجعات IHG كل ما يناسبك للعمل وللترفيه والوقت مع العائلة. اترك بصمتك في كل اجتماع أو اصنع لحظتك الخاصة مع 20 علامة تجارية فندقية من IHG. إقامتك على ذوقك. ሲነሳ ሲተኛ ሐሙና ገሙ ዱንያ የሆነ ሰው አላህ ከእንደዛ ሰው ያርገን። አልহামዱሊላህ ወላሂ እናንተ እዚህ መስጂድ ውስጥ ያላችሁትን ለማለት አይደለም ነብዩ እያሉ ያሉት እናንተም አልহামዱሊላህ አላህ ፈቅዶላችሁ ሰላት እንድትሰግዱ ካላችሁ እንድትሰድቁ ወደ መስጂድ እንድትመላለሱ አድርጓችኋል። አላህን ሸክሩት፣ አትውሰድብኝ በልጨምርልኝ በሉት ለማለት የፈለጉት ነብዩ አለይሂ ሰላቱ ወሰላም አሉ። ወላሂ ስለ ሰላት የማይገዳቸው ስለ ሐጅ የማይገዳቸው ስለ ጾም ማያጽያን የማይገዳቸው ሲተኙም ማሳባቸው ቤት መስራት ሲተኙ ማለት ነው። ሲነሱም ቤት መስራት ሲተኙ ዶላር ማግኘት ሲነሱም ዶላር ማግኘት ጭንቀታቸው ፍላጎታቸው ምኞታቸው ሁለመናቸው ዱንያ ብቻ ነው። እንደዚህ አይነት ሰው እንደዚህ ሐሳቡ የሆነ ሰው አሉ ነብዩ አለይሂ ሰላቱ ወሰላም ፈረቀ አላሁ ዐለይሂ አምራ። ያስባል ግን አላህ ሐሳቡን ያኒ ማለና አይሰበስብለትም አሉ። አላጋጠማችሁም እንደዚህ አይነት ሰው መስጂድ ማያውቅ ሰላት ማያውቅ ግን ሙስሊም ነኝ የሚል ሲያገኝክ በመተዋወቅ ብቻ የሚያወራክ እንዲያስብ እኮ አልተሳካልኝም ሀገር ቤት እንደዚህ አዝኬ ተበላሁኝ እኮ እንደዚህ ይላል አይደል? ፍላጎቱና ምኞቱ ዱንያስ የነብዩ አለይሂ ሰላቱ ወሰላም ሐዲስ ውሸት ነው እንዴ ታዲያ? وجعل فقره في قلبي وجعل فقره بين عيني ደህነትንም ማለት ነው በሁለት አይነ መካከል ይጽፍለታል። 24 ሰዓት ማለት ነው ይሰራል። አንተ መስጂድ ከምትመጣው ሰውዬ በላይ በቀን 1000 2000 ሊሰራ ይችላል። ግን ምን ያረጋል? ያንን ሁሉ አግኝቶ አላህ ደህነትን በሁለት አይኑ መካከል ይጽፍለታል። አይጠቅምም አሉ ነብዩ አለይሂ ሰላቱ ሰላም።
ሰላት ትቶ ማለት ነው 24 ሰዓት በመሮጡ ካንተ በላይ መስጂድ ያን መስጂድ ሳይመጣ ቀርቶ እችን ከተማ ማለት ነው በአንድ እግሩ አቁሞ ስራ በመስራቱ ነገር ግን አሉ ያንን ሁላ አድርጎ ለዱንያ ለአኺራ የሚባል ሰዓት ስላልሰጠ ያን ሁላ አድርጎ አላህ ከጻፈለት ውጭ አያገኝም አሉ ነብዩ አለይሂ ሰላም። ስለዚህ ሽቅድድም በአኺራ ጉዳይ እንጂ በዱንያ አይደለም። ብለህ ሁን ወንድም፣ ስራ አግኝ፣ ጣር፣ አትያኒ ልፋ፣ የሰው ልጅ ያን የሰው እጅ አጠብቅ። ከማንም በላይ ማለት ነው ኑሮህን ለመኖር ሞከር። ግን ብለህ ሁን ወላሂ ለአኺራክ ማንም ስላንተ ማለት ነው ወላሂ ዛሬ ሐላል አድርጎ የሐላል ማለት ነው ሐጃችን አብረህ የምትፈጽመው ማለት ነው ሚስት ነገ አንተን ከቀበረች በኋላ አታውቅህም። ስላንተ አይደለም የምትጨነቀው፣ ስላንተ ጉዳይ ስለ አኺራ ጉዳይ ማንም አይጨነቅለትም። ማንም ላንተ ጋራንቲ የለውም። ነብዩ አለይሂ ሰላቱ ወሰላም ኢማሙ ነሰኢ ሐዲስ ዘይኑ ቢን ሳቢት ረዲየላሁ ዐንሁ ሐዲስ ኢማሙ ያኒ ነሰኢ ኡሙና ዓኢሻ ረዲየላሁ ዐንሃ ምን ትላለች? ወአንዚር ዓሺረተከ አልአቅረቢን ላንተ በጣም ቅርብ የሆኑ ቤተሰቦችን ሙሐመድ ወይ አኸያኒ አላህን ያመፀ ሰው ነገ አኺራ ላይ ምን እንደሚጠብቀው ለነሱ በመንገድ ገጽታቸው የሚለው የቁርአን አንቀጽ በወረደ ሰዓት ነቢዩ አለይሂ ሰላቱ ወሰላም ልጃቸው ፋጢማን አሏት ትላለች፣ ያ ፋጢመቱ ኢብነተ ሙሐመድን ያ ሰፊየቱ ኢብነተ ዓብድልሙጠሊብ ያ በኒ ዓብድልሙጠሊብ ላ ኡግኒ ዐንኩም ሚነላሂ ሸይአ ሰሉኒ ሚን ማሊ ማ ሽእቱም። እቺ የቁርአን አንቀጽ በወረደ ሰዓት ነቢ አለይሂ ሰላቱ ወሰላም ውድ ልጃቸው ፋጢማን ጠርተው ፋጢማ ሆይ እንደዚህ አይነት የቁርአን አንቀጽ ማለት ነው ወርዶብኛል፣ እኔ ነብይና መልእክተኛ በመደረጌ እንዳታልልሽ፣ እኔ ላንቺ ማደርገው ነገር የለም። አንቺ ማንና አክስቴ አብዱልሙጠሊብ ሰፊያ የነቢ አለይሂ ሰላቱ ሰላም አክስት ነች አይደለም? ምንም እንኳን አክስቴ ብትሆኝም አላህ እንደዚህ አይነት ቁርአን አወርዶልና ነገ ማለት ነው ዋራንቲ የለኝም፣ እኔን አትተማመኝ። እናንተ አብዱልሙጠሊብ ማለት ነው የቅርብ ዘመዶች ሆይ ሙሐመድ ከእናንተ መካከል አላህ መልእክተኛ አድርጎ በመላኩ እንዳታልላችሁ፣ እኔ ነገ በአኺራ ላይ ስለሚያጋጥማችሁ ጉዳይ በዛ ላይ ምንም ላረግላችሁ አልችልም። ገንዘብ የፈለጋችሁትን ጠይቁኝ እሰጣችኋለሁ ገንዘብ ከሆነ። በአኺራ ጉዳይ ግን የኔ መልእክተኝነት የኔ ነብይነት لدى فنادق ومنتجعات IHG كل ما يناسبك للعمل وللترفيه والوقت مع العائلة. اترك بصمتك في كل اجتماع أو اصنع لحظتك الخاصة مع 20 علامة تجارية فندقية من IHG. إقامتك على ذوقك. النت ጋራንቲ አይሆናችሁ እናንተው ለራሳችሁ ስሩ እያሉ ለዛም ነው ነብዩ አለይሂ ሰላቱ ሰላም በሌላ ሐዲሳቸውም ወመን በጣዐሁ ዐመሉሁ ለም ዩስሪዕ ቢሂ ነሰብሁ ከማ ቃለ ነብዩ ሰለላሁ ዐለይሂ ወሰለም ለጀነት የሚያበቃውን ስራ ሳይሰራ ቀርቶ ወደ ኋላ ማለት ነው ስራ ያስቀረሰው ነሰቡ ዘመዱ ወደፊት ማለት ነው ሊያስቀድሙት አይችሉም ብሏል ነብዩ አለይሂ ሰላቱ ሰላም። إذن أيها الإخوة موت لناتاችን እንደመጣ ሁላ የኛም ቀኑ አልደረሰም እንጂ መምጣቱ አይቀርም። ዋናው እሳቸው አልহামዱሊላህ እስልምና ላይ ኖረው እስልምና ላይ ነው ሄዱት። እኔና እናንተ ነገ በምን ላይ እንደምንሄድ አናውቅ። ጡባ ወላሂ ደስ ይበለው በእስልምና ላይ ኖሮ በሱና ላይ ኖሮ ነገ አላህ ማለት ነው በእስልምናና በሱና ላይ ወሰደው ሰው ምንኛ አምሮ። ለዛ ነው ኢማም አህመድ ረህመቱላሂ ዐለይህ መን ማተ ዐለ ልእስላም ወሱነቲ ማተ ዐለ ልኸይር ኩሊህ በእስልምና ላይ ኖሮ እስልምና ብቻ አይደለም የነቢዩን ሰለላሁ ዐለይሂ ወሰለም በመፈለግ በመከተል ማለት ነው በዛ ላይ የሞተ ሰው መልካም በሚባሉ ነገሮች ላይ ሞቷል። ደስ ይበለው አሉ ኢማም አህመድ ረህመቱላሂ ዐለይህ። ስለዚህ የአኺራ ጉዳይ እንደ
ቀልድ የምናየው ጉዳይ አይደለም ወንድሞች። በዱንያ ብቻ መሽጉል መሆን አይደለም። ቅድም እንዳልኳችሁ የፈለገ ሰው የፈለገ ነገር ይስራ፣ አንተ አላህ በሰጠ ነገር ተብቃቃ። የእከሌ ማለት ነው ላንተ መሆን አይችልም። ለዚህም እኮ ነው በአኺራ ጉዳይ መሽቀዳደም ያቃተን። ወላሂ ዛሬ የሰው ልጆች ማለት ነው በየትኛውም ዓለም የሚኖሩ ሙስሊሞች እሽቅድድማችን ምን ላይ ሆነዋል? ዱንያ ላይ ሆናል አይደለ እንዴ? እከሌ ሰራ መስራት አለብኝ፣ እከሌ እንዲያረገብኝ። ግን በአኺራ ላይ የሚሽቀዳደም ሰው አለ እንዴ? የለም። ከዚህ ቀደም በፊት የነበሩ ቀደምት ማለት ነው አላህ ቀልባቸውን በኑረል ኢማን የሞሉ ሰዎች በእንደዚህ አይነት ጉዳይ ሳይሆን ማለት ነው የሚሽቀዳደሙት ቁርአን በመቅራት ወደ መስጂድ በመመላለስ። በዚህ አጋጣሚ ረመዳን እየመጣ ነው። ትላንት ኡስታዝ ያነሱት ነጥብ አለ። ወላሂ የሰው ቤት ጥሪ በመቀበል የመግሪብ ሰላት የኢሻ ሰላት እንዳያመልጥ። ኢንሻአላህ ኡስታዝ ስላሉ ያርሙኛል። ላኪን ሐዲስ ኢማሙ ትርሚዚ ምንም እንኳን ሐዲሱ ዑለማዎች ከብዙ አንግል ቢጨቃጨቁበትም ሰነዱን ኢማም አልባኒ ረሕመቱላህ ዐለይሂ መጨረሻ ላይ የሰጡት ደረጃ አለ ሐሰን የሚል ሰሂህ ባይሆንም ሐሰን የሚል ደረጃ አለ። ተመልሰን አብረን እናያለን ኢንሻአላህ። ነቢ ዐለይሂ ሰላቱ ሰላም ምን አሉ? من أدرك تكبيرة الإحرام 40 يوما كتبت له براءة من النار وبراءة من النفاق. لا أرباك قالوا النبي عليه الصلاة والسلام تكبيرة الإحرام كإمام مجمر إمام الله أكبر بلو الصلاة بميسر بالساعات لأرباكا كإمام قام على أنه درسوا أرباكا تكبيرة الإحرام درسوا يسجد سؤال النبي عليه الصلاة والسلام الله لتنزعت نصف اللي تعللوا عندنا سويوم على أنهم سموك جهنم سوج الله مزقبوا بلو الزاوس يتمزقب عندهم بالنزي أرباكا مكنيات الله ما لأنه سموك أسات سوج مزقب عندي سر زيارة ሰውዬ ንፍቅና ማለት ነው መዝገብ ውስጥ ማለት ነው አላህ ስሙ እንዲሰፍር አድርጎን እንደሆን በእነዚህ 40 ቀን ተክቢረተል ኢህራም አማካኝነት አላህ ማለት ነው ንፍቅና መዝገቡ ስሙ እንዲሰረዝ አላህ አድርጓል። ከዚህ በላይ የምትፈልጉት ስጦታ አለ? ሰዒድ ኢብኑ አልሙሰይብ ረሕመቱላሂ ዐለይህ ما فاتتني صلاة الجماعة منذ 40 سنة ل40 ቀን ማለት ነው صلاة الجماعة አንድ ቀን አመልጣኝ አታውቅም ይላል። 40 ቀን 40 ዓመት የሰዎችን ጀርባ ማለት ነው ሰግዶ አያውቅም ሰዒድ ኢብኑ አልሙሰይብ ረሕመቱላሂ ዐለይህ። እኽዋኒ 40 ቀን 30 ቀን ኢንሻአላሁ ተዓላ ከረመዳን አለን አይደል? ከዚህ 10 ቀን ከቀረን ካሁኑ ተክቢረተል ኢህራም ሳያመልጣችሁ ለመስገድ ሞክሩ። 30ውን ደግሞ የተለያየ ማለት ነው ጥሪን በመቀበል በሰው ቤት ሄደን መግሪብን እንሰግድ ከሆነ ወይንም ኢሻም እንሰግድ ከሆነ ስናወራ ስንጫወት ማለት ነው እነዚህ ውድ የሆኑ የረመዳን ማለት ነው ተክቢራዎች ያመልጡናል። ከቻላችሁ ወላሂ ማፍጠሪያችሁን ይዛችሁን ከአላህ ቤት ተቀምጣችሁ አፍጥሩ። እኔ ከቤተሰባችሁ አታፍጥሩ እያልኩ አይደለም። ሙስሊም ወንድም ማለት ነው አክብሮ የጠራችሁ ጥሪውን አትቀበሉ ማለት አይደለም። ግን ከሄዳችሁ ወላሂ ቁጭ ብላችሁ ማውራት ሳይሆን አፍጥራችሁ ሽክረን ጀዛከላሁ ኸይረን አላህ ማለት ነው አፍጥረን ይቀበል ኸይሩን ማለት ነው ጨማምር ይስጥህ ብላችሁ ተጣጥፋችሁ ማለት ነው ተክቢረተል ኢህራም እንዳያመልጣችሁ እዚህ ነው ወላሂ። ስለዚህ ኸዋኒ ያኽራ በሉ ሁኑ። ዱንያ ዛሬ ታገኛታለህ፣ ነገ የለች። ስለዚህ አላህ ማለት ነው እናታችንን የሄዱበትን ሀገር አላህ ያሳምርላቸው። እሳቸውን ብቻ አይደለም ከእናንተ መካከል እናትና አባታቸው ወደ አኸራ ሄዱትን አላህ ማለት ነው የሄዱበትን አላህ ያሳምርላቸው። አላህ ሆይ ማለት ነው ብዙ ለፍተውልናል፣ ብዙ አድርገውልናል፣ ብዙ ተጨንቀውልናል። አላህ ሆይ ማለት ነው ለጀነት የሚላቸውን ስራ ባይኖራቸውም አላህ አንተ ረሕመት ሰፊ ነውና አላህ ሆይ ማለት ነው ጀነት አስገባቸው።
በሙያኒ ወንጀላቸው ብዙ ከሆነም ያ አላህ ያብስላቸው። አላህ በዚህ ሰዓት ሰከራት ውስጥ ያሉ ሙስሊሞችን አላህ ሰከራታቸውን ያ ረቢ አላህ አግራላቸው። የጠሙ የተራቡ የተራቆቱ አሉ በዚህ ሰዓት አላህ ያብላቸው አጠጣቸው፣ አላህ ያልብሳቸው። የታመሙ ሙስሊሞችን አላህ ይፈውሳቸው። በልጆቻቸው የተጨነቁትን አላህ አስደስታቸው። አላህ ማለት ነው። ልጅ የሚፈልጉ አሉ ልጅ አልተሰጡ። እኔ አንዳንዴ ይገርመኛል። አንዳንዱ 4 5 አከታትሎ ሴት ይሰጠውና የሚበሳጫል። አንዳንዱ አከታትሎ ማለት ነው ወንድ ይሰጠውና ይበሳጫል። አንዳንዱ ደግሞ ሱብሓነሁ ወተዓላ ምን ነው እነሱ ማለት ነው ሴት የሆነባቸውን ለኔ ቢሰጠኝ፣ ምን ነው ወንድ ሆነባቸው ማለት ነው ቢበሳጩትን ለኔ የሚያረግ ደግሞ የሚላል አይደል? የአላህ ስጦታ የራሱ ህክማ ስላለው ሁሌ ሙስሊም የአላህ ስጦታ የአላህ ምርጫ ከማን ያኒ ሱብሓነላህ ወማ ካነ ሊሙእሚን ወላ ሙእሚነትን ኢዛ ቀደ አላህ አምረን አን የኩነ ለሁም ልኽያር አው ከማ ቃለ ረቡና ጀለ ወዐላ። አላህ ማለት የሆነ ነገር ሲወስን የአላህ ውሳኔ ውስጥ ምን ጊዜም ማለት ነው የራሱ የሆነ ምርጫና ኸይር ስላለ ምእመን አመን ብሎ ነው መቀበል ያለበት። አላህ ማለት ነው ልጅ ያጡትንም ኸይር ያላቸውን ልጆች ስጣቸው። ልጅ የተሰጡት እና እነዚህ የምትቀመጡትን አላህ ማለት ነው ከፊላቸው ሙጃሂድ አላህ ያደርግላቸው። ትፈራላችሁ እንዴ? ሙጃሂድ ሲባል አሜሪካ ያኒ ጂሃድ ሲባል አሜሪካ ላይ የምንኖር ሰዎች እንደ ጦር ነው የምናየው። እዛ መስጂድ እናቴ እንዲህ ነው የሚነገረው። አርፌ ቢሌን አርፌ አቡበከር ሄጄ ብሰግድስ፣ ዶክተር ያህያ ጋር ሄጄ ብሰግድስ፣ ነቢ ዓለይሂ ሰላቱ ወሰላም መን ለም የግዙ ጂሃድ ኖሮ በአላህ ስብሓነሁ ወተዓላ መንገድ ውስጥ ማለት ነው ወጥቶ ማለት ነው ጂሃድ ያደረገ ወይንም ደግሞ ጂሃድ ካለ በአላህ መንገድ ውስጥ እዋጋለሁ ብሎ አንድ ቀን ያልነየተ በእንደዚህ አይነት መልክም ያኒ አህዋል ላይ ኖሮ አጀል መታ ከዚህ ዱንያ የተሰናበተ ሰው አሉ ነቢያችን ማተ ዐላ ሹዕበት ሚን ኒፋቅ ከንፍቅና በሆነ ጫፍ ላይ ሞቷል አሉ ነቢ ዓለይሂ ሰላቱ ወሰላም። አትፍሩ፣ ወላሂ አምጣ በላችሁ አትለምኑ። እዚህ ሀገር የምንኖር ሰዎች በብዙ ነገር ፈሪ ሆነናል አይደል? ሲመጣ ግን አላህ ሆይ እንደውም ለመኑ። እነ አቡበክር ሲዲቅ እነ ዑመር እነ ዓሊ ብን አቢ ጣሊብ ይህንን ነበር ሲለሚኖረው አይደል? አላህ ማለት ነው ከፊል ልጆቻችን በአላህ ውስጥ የኻሊድ አይነት አምሳያ አላህ ያደርግላችሁ። ሌሎችን ያኒ ሴቶችን እነ አይሻን እነ ፋጢማን ሌላ አምሳያ አላህ ያደርግላችሁ። አላህ ሱብሓነሁ ወተዓላ ኢማን ስተን በኢማን ላይ አኑረን በኢማን ላይ ግደለን። هذا وبالله التوفيق صلى الله على نبينا محمد وعلى آله وصحبه أجمعين.